ከውጭም ሆነው ከውስጥም ሆነው ቀን አመቻችተው የሚነሱ ሰዎች ምን አይተው ነው በምን እይታ ተነሱ የሚለው ጥያቄ ነው። ይሄንን እኔ በዝንጀሮ አምሳል ወስጄ ጨርሰዋለሁ ማለት ነው። ዝንጀሮ መቼም የከተማ ሰው ላያውቀው ይችላልና ዝንጀሮ ሴት ስትወልድ በአደባባይ ነው የምታሳድገው ማለት ባሏም እያየ ጎረቤቶቿም እያዩ ታሳድገዋለች ሴት ልጅ ስትወልድ ማለት ነው። ወንድ ዝንጀሮ ከወለደች ግን አባትየው ወንዱ ዝንጀሮ ይፈልገዋል ብሎ ሚስቴን ይቀማኛል ብሎ ማለት ነው። ስለሚፈልገው እሷ ለምን እንደፈለገችው ባናቅም ግን ሳስበው እኔ ነኝ በሳስበው ወይ ለባለነት ፈልገው ሊሆን ይችላል ያስባለሁ። በዚያውም ላይ ደግሞ ልጇ ሊሆን ይችላል ነው ባጭሩ በዚህ ነው ያዘው። እና ምን ይደረጋል ዝንጀሮዋ ጥበበኛ ናት። ከጥበበኛነቷ የተነሳ ያንን ወንዱን ዝንጀሮ በሆዷ ይዛ ነው ተሰድቀው ደብቃ ታሳድገዋለች። ትንሽ ከፍ ካለ መሮጥ ከለመደ በኋላ ትተዋለች። ከዛም በኋላ ወንዱ ግመር ወይም ግመሬ ይባላል በገጠር ቋንቋ ትልቁ ዝንጀሮ ማለት ነው። የዝንጀሮቹ አላፊ ዛጋ ያለው ለአንዷ ቀጠና አላፊ ገዢ ይሆናል። የዝንጀሮ ማለቃ ስላለው ማለት ነው። እና የዛ ቀጠና ገዢ ዝንጀሮ ያንኛው ህፃኑ ዝንጀሮ ያሳድደዋል። እና ብዙ ጊዜ ካሜራ ላይ ምን ላይ ከተማ ሰው በካሜራ ስለሚያቅ ነው ዝንጀሮች ይበታተናሉ። በተለይ ህፃናቶቹ ወዳና ወዲህ ሆነው እናያቸዋለን። ሊበሉ ብቻ አይደለም ወንዶች ዝንጀሮ ከትልቁ ከወንዱ ዝንጀሮ እየሸሹ ለምን እንዳይገላቸው። ይህ ዝንጀሮ አባቱን የሚገጥምበት አንድ ቀን አለ። ትልቁ ችግር እሱ እና እየሸሸ ሆዱን እየሞላ ከእናቱ እየጠባ ከአባቱ እየተደበቀ ይኖራል። ምን ቀን ሊገጥመው ይችላል? አባቱ ሮብ ነው ዓርብ ነው ሐሙስ ነው የሚለው አሁን ሰው መቼም ተለቅ ሲል ገዘፍ ሲል እንደዛ ነው የሚችለውና አንድ ጥበብ አለው ዝንጀሮ። አባቱን ትልቁን ዝንጀሮ መጋጠም የሚጀምረው አባቱ ዱካ የሚባል አለ ኮቲ ወይንም የጫማችን እግር አፈር ላይ አርፎ ሲሄድ የሚፈርመው ማለት እና ያንን እየፈረመ ትልቁ ግመሬ እየተራመደ ሲሄድ ትንሹ ያ ሲሳደድ የነበረ ዝንጀሮ እየሄደ ያችን ዱካ ይለካታል። እግሩ ከአባቴ እኩል ሆነ አልሆነም ይለካል። ከአባቱ እኩል ሲሆን አባቱን ይገጥማል። መናፍቃን የሚያደርጉት ይሄንን ከውጭ ሆነው መዋጋት ሲሳናቸው ውስጥ ይገቡና ልክ ሊቃውንት አባቶቻችን ይላሉ የኔታ በረከታቸው ይድረሰና እሳቸውም ይናገራሉ ብዙ ጊዜና ክህደት ማነው ተማሪ ክህደቱን የሚገልጠው ጉባኤ ሲይዝ ተማሪ እያለ ክህደቱ አይታወቅም። ሊቅነቱ ክህደቱ ምንፍቅናው የሚታወቀው መናፍቅ ከሆነ ምንፍቅናው የሚታወቀው ጉባኤ ሲይዝ ነው። ለምን ሲያስተምር ማንም የለብኝ ሲል ዓላማውን ይገልጣል እኩል መገዳደር ሲችል ማለት ነው። እና በዚህ የተነሳ ምንድነው ለማለት የፈለኩት